የእናቷን ማንነት ታውቃለች እናቷ ለሱ ያለውን አመለካከት ታውቃለች ሶ አሸንፈው ወጥተው የሚኖሩ ልጆች ናቸው በሁለቱ መሃል ተስማምተውና ተከባብረው የሚኖሩ ባልና ሚስቶች ቢሆኑ እሱ ጋር ችግር ባይኖር ከዛ በኋላ ግን እኔ ስለ ሳምሪ ስሰማ ስለ ፋኒ ብዙ ነገር ሰማሁ ጀርመን ላይ በጣም ብዙ ነገር እጅግ በጣም ብዙ ነገር ይሄ የምናደንቀው ዞሆኔ ስታወራ ስለምንጠላት ስለማናዳምጣት ነው እንጂ እምታወራቸው እውነታዎች አሉ ፋኒ ምን ሲያረግ እንደነበረ ምን ያደረገ እንደነበር እሱ የራሳቸው ጉዳይ ያገባኝ ባልና ሚስት ናቸው የሰው ልጅ ሲጣላ ብዙ ነገር ሊያደርግ ይችላል ምናምን ሁላችንም በህይወታችን ስተሰርተን ስለምናልፍ እንደዚህ አይነት እንትኑስ መግባት አልፈልግም ከዛም ቁጭ ብዬ ማዳመጥ ጀመርኩ እንዴ እውነት አላት እኮ በዚህ ልክ የዋል ሊሆን ከሆነ እቺ ልጅ ምን ጎሏት ነው ታዲያ ከዚህ ሰው ጋር እልያያለው ብላ እናቷ ጋር ልጅ ይዛ ሄደችው እቺ ልጅ ታሳዝናለች ጂጂንን እንጥላት እቺ ዞሆኔ ምን እንጥላት እንስደባት እሺ ልጅቷ ምን አረገችን